ጠዋት ብልት ሲቆም ማስተዋል ያለባችሁ ነገሮች አሉ። ኦኬ ሶ በመጀመሪያ ማለት ነው በየቀኑ አይቆም። አንድ ወንድ ምንም ያክል ላይክ ጥሩ አይነት ላይፍ ስታይል ቢኖረው ራሱ ከ3 ቀን እስከ 5 ቀን ነው የሚቆምለት ማለት ነው። ስለዚህ አንዳንድ ሰዎች ጠዋት ብልት አይቆምም ሲሉ በየቀኑ ስላልቆመባቸው እንደዚህ አይነት ችግር ያለባቸው ይመስላል። የማንኛውም አይነት ወንድ በየቀኑ አይቆምም። ሁለተኛ ደግሞ ለረጅም ሰዓት እንዲቆም አጠብቁት። እንቅልፍ ከተኛችሁ እረፍት ስታደርጉ ወደ ብልታችሁ አካባቢ ያለውን ጡንቻ ለመመገብ ደም ወደዛ ስለሚላክ ነው ብልታችሁ የሚቆመው እና ስትነሱ ወደ ሽንት ቤት ስትሄዱ ምን ስታደርጉ ብልታችሁ ይቆማል ማለት ነው። ሶስተኛ ደግሞ ግትር ብሎ አንዳንድ ሰዎች ላይ ቆምላቸው ይችላል። አንዳንድ ሰዎች ደግሞ ግትር ብሎ ሊቆም ይችላል እና ስትሬንግዙ ግንኙነት ላይ ካላችሁ ስትሬንግዛ አንድ ጋር አፎካክረን ነው የብልት አለመቆም ችግር አለበት ወይም የለበትም የምንለው ማለት ነው። ነገሮች አይታችሁ ማለት ነው ጠዋት ብልታችሁ የማይቆም ከሆነ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች አሉ ማለት ነው። ስለዚህ በተለይ ደግሞ ግንኙነት ጊዜ ደግሞ መሀል ላይ የሚፈሰፈስ ከሆነ ወይም ሲቆምም ጠንክሮ ማይቆም ከሆነ የዛኔ የብልት አለመቆም ችግር አለባችሁ ማለት ነው። ስለዚህ መታችሁ ተመርምራችሁ እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። ፍላጎት ማጣት መፍትሄ ምንድን ነው? እንደ ምክንያቱ ኦኬ 75% የሚሆኑት የፍላጎት ማጣት ስትረስ ነው። ስነልቦናዊ የሆነ ድካም፣ ሜቢ ጭንቀት፣ ሜቢ አላስደስታትም የሚባል ፍራቻ፣ ብዙ አይነት ስንፈተ ወሲቦች ተደጋግመው መጥተው ለግንኙነት ካለ ፍራቻ አንጻር አብዛኞቹ 75% የሚሆኑት ስነልቦናዊ ናቸው። ስለዚህ ፍርሃት ካለ ፍርሃቱ መቀነስ አለበት። ሌሎች ስንፈተ ወሲቦች ካሉ እነሱ መቀነስ አለባቸው። ከባለቤት ጋር ያለ ችግር ካለ እሱ መስተካከል አለበት። ስራ ላይ ያሉ ጭንቀቶች ካሉ እሱ መስተካከል አለበት። እንደዚህ አይነት ነገሮች ናቸው ማለት ነው። 25% ሆርሞን ላይ ያሉ ችግሮች ናቸው። ቴስቶስትሮን ካነሰ፣ የእንቅርት ሆርሞን ካነሰ፣ ፕሮላክቲን ከፍ ካለ፣ ቫይታሚን ዲ ካነሰ እንደዚህ አይነት የሆርሞናል ችግሮች ሊፈጠሩ ይችላሉ። እነሱን ደግሞ መታችሁ ቼክ ተደርጋችሁ በአግባቢነት አሉ ኪኒን፣ ሰፕሊመንት፣ መርፌ እንሰጣችኋለን ማለት ነው። ፍላጎት ማነስ ካለባችሁና በዛ መታየት ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።